በህይወታችን የምንሰጠው ችግር ሳይሆን ለችግሩ የምንሰጣቸው ምላሽ ማንነታችንን ይቀይራል። ሰላም እንደምን አላችሁ? ይህ አነቃቂና ትምህርት አዘል ቪዲዮ ነው። ሰብስክራይብ ማድረጋችሁን እንዳትረሱ። አንዲት ወጣት አባቷን እንዲህ ስትል ጠየቀችው። አባዬ ህይወት መሮኛል፣ ኑሮ ችኮኛል፣ አስጠልቶኛል፣ እጅ እጅ ብሎኛል ብላ ለአባቷ ትነግረዋለች። አባቷም ሼፍ ነበረና ወደ ኩሽና ይዟት ይሄዳል። ነይማ ልጄ ላሳይሽ ይልና ወደ ኩሽና ወደሚያበስልበት ቦታ ይዟት ይሄድና ልጄ ይኸው ሶስቱ ጉልቻ ላይ ሶስት ውሃ ጣጂ ይላትና እሺ ትላለች። ልጅ በተመሳሳይ ብረት ድስት ሶስት ውሃ ትጥዳለች። የዚህን ጊዜ አንዱ ድስት ላይ ድንች አድርጊበት፣ አንዱ ድንች ላይ ደግሞ ቡና አድርጊበት፣ አንዱ ድንች ላይ እንቁላል አድርጊበትና እኩል ደቂቃ ስጪውና ይብሳል ይላታል። ለሁለቱ ለሶስቱም እኩል ሶስት ደቂቃ ትሰጣቸዋለች። ከ20 ደቂቃ በኋላ አውጪው ይላታል። ታወጣለች። ካወጣይ በኋላ ሁሉንም በእጅሽ ንኪው ይላታል። ሁሉንም ነካይ። አስተያየትሽን ስጭኝ ይላታል። ድንቹ በመጀመሪያ ጊዜ ጠንካራ ይመስል ነበረ። አሁን ግን 20 ደቂቃ በውሃ ውስጥ ተበሰለ በኋላ ለስላሳ ነው ትለዋለች። እሺ ለሁለተኛውም ስጭኝ ይላታል። ሁለተኛው ደግሞ ድንች እንቁላል በጣም ፈሳሽና ተሰባሪ ነበረ። አሁን ግን ጠንካራ ነው። ሶስተኛው ቡናው ውጫዊም ጠንካራ ነበረ፣ ግን ሲፈላ ጥሩ መዓዛና ጥሩ ጣፋጭ የሆነ መዓዛ የሆነ ነገር ወጣው ትላለች። አባትም እንዲህ ይላታል እና እንደ ማንኛውም መሆን የምትፈልጊው ልጄ እንደ ድንቹ አሁን ጠንካራ መስለሽ ችግር ሲገጥምሽ ለስላሳ የምትሆኒ ሰው አይነት ነሽ? ወይንስ እንደ እንቁላሉ መጀመሪያ ተሰባሪ ሆነሽ ኋላ ላይ ችግር ሲገጥምሽ ጠንካራ መሆንን? ወይንስ እንደ ቡና ችግር ሲገጥምሽ ለችግርሽ መፍትሄ እንደ ቡና ጥሩ መዓዛና ጥሩ ጣዕም ያለው ሆነሽ ትወጫለሽ? ከሶስቱ ማንን ትመርጫለሽ? ብሎ አባትም ይጠይቃታል። ልጅም ለተወሰነ ደቂቃ ዝም ትልና እቃውን ከዓይኖቿ ላይ ታትነቅል አይ አባዬ እኔ እንደ ቡና ነው የምሆነው። እኔ እንደ ቡና ሁኔ ችግሮቹን ተጋፍጬ ለችግሬ መፍትሄ ወደሚሆን የችግሮችን አጋጣሚ ተጠቅሜ ጥሩ መዓዛና ጥሩ ሽታ እንዳለው ቡና መሆን ነው የምፈልገው። እንደ ድንችም ችግር ሲገጥመኝ ለስላሳ መሆን አልፈልግም። እንደ እንቁላልም ጠንካራ ሁኔ እዛው ላይ ችግር ሲገጥመኝ ጠንክሬ እዛው ችግር ላይ መቆየት አልፈልግም። መሆን የምፈልገው ቡናን ነው። እንደ ቡና የመጣብኝን ችግር እንደ እሳት ተቃጥዬ ለችግሩ መፍትሄ ጥሩ መዓዛና ጥሩ ጣዕም ያለው ሁኔ በችግር ውስጥ ጥሩ ነገር ሁኔ ማለፍን ነው የምፈልገው ብላ ለአባትም ትነግራለች። አባትም መልካም ልጄ ይኸውልሽ ቡና እሳት ሳይመታው ቀርቶ አይደለም፣ በእሳት ተለብልቦ በእሳት ተጠብሶ ግን እንደዛ ሆኖ በችግር ውስጥ አልፎ ጥሩ መዓዛና ጥሩ ጣዕም ሆኖ ነው የሚወጣው። ስለዚህ ችግር ሲገጥምሽ አንቺ ችግሮችን ሁሉ ምክንያት አድርገሽ ጥሩ አጋጣሚ አድርገሽ ጥሩ ነገር ሆኖ ለማለፍ መሞከር ነው። እና ይሄ ቪዲዮ ከተመቻችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አመሰግናለሁ።